ብዙ ጊዜ ኤፍሬም ሲባል እንግዲህ በተለይ ከዘፋኞች ኮሮ ኤፍሬም ታምሩ ሩን ለማምጣት ነው ወይንስ ኤፍሬም በእርግጥም ፉሩ ነው? አንድ ሰው ፉሩና ጉረኛ የሚለውን ነገር ነጥለን ማየት ያስፈልጋል ይመስለኛል። ጉረኛ ለማለት ከሆነ እንደዛ አይነት ሰው አይደለም። ፉሩ ደግሞ የሚባለው ደግሞ በኔ ዴፊኒሽን ራሱን የሚጠብቅ ሰው፣ በቃ ራሱን ሪዘርቭድ የሆነ ሰው፣ እንደዛ አይነት ሰው ነኝ እንጂ ሰው የሚጎዳ ነገር ማድረግ ሰው አይደለም። ሰፈሩንም ተቺ ልራቀው ለሄደ ሰፈሩንም ተቺ ልራቀው ለሄደ ያንድ ሰው ትዝታ ልቤን የናደው